እሺ ዶክተር ግባ የልጆቹ አባት ነው አይደል? አዎ እናታቸው ጥላብኝ ሄዳ ብቻዬን እያሳደግኩ። ምን ነው ስደት ሄደችብህ? አይ እንደሱ አይደለም። 2 ልጆች ተከታላ አረፈች። ሲወደደው ነው የሚያስደው። ምን ሆነ አረፈች? አደጋ ነው? አዎ እንደሱ አይደለም። ለስራ እኮ ከከተማ ውጪ ነው ሄደችው። ትላንት እኮ ነው ሄደችው። እና ለስራ አንድ ቀን ከቤት የወጣችን ሴት ነው እናታቸው ጥላብኝ ሄደች ብቻዬን ነው ማሳድገው የምትለው? የልጆቹ ነገር እኮ አስጨንቆኝ ነው። ይቅርታ አንተንም የማይሆን ነገር አሳሰብኩ። አሁን እንዴት ናቸው ልጆቹ? ልጆቹ ተጎድተዋል። የምግብ መመረዝ ነው ያሳመማቸው። መድኃኒት አዝዤላቸዋለሁ። ከዛ በተረፈ ዋናው ነገር ምግብ ነው። ፈሳሽ፣ ሾርባ፣ አጃ ምናምን መጠጣት አለባቸው። ምግብ ደህና የሆነ ነገር ኃይል የሚሰጣቸው ጉልበት የሚሆናቸው ከየአይነቱ መብላት አለባቸው እኮ። የት ይገኛል ይሄ ያልከው? የሚሸጥበት ቦታ አለ አንተ የምታውቀው? አይ የውጭ ምግብ አይመከርም።